እንዳጫውቺ እከክ ዮኒ ማኛ ማስጠንቀቂያ ነው የምሰጥ ምናምን ጥንቸል ነገሩልኝ ብዬ ነው። እና ካንቺ በለጠ ይጠየቁ። ማን ነው ለሴት ድምጽ የሚሆነው ከተባ እኔ ለምትመታ ሴት ኢትዮጵያ ላለች ሴት ምናልባት አረብ ሀገር ላሉ እህቶቼ እጨዋል። አሜሪካ ላለች ለምን አራት እግርሽን አትበይም? ምክንያቱም መብታለሽ። አውሮፓ ላለች ጽድት ብለሽ ነው የምትኖሪ። ዝንብሽን እሺ የሚል የለም። ዝንቤን እሻለ የሚል ካለ ይርገጥሽ፣ አይመለከተኝም። ኢትዮጵያ ላለች እህቴ፣ አረብ ሀገር ላለች እህቴ ድምፅ ሆናለሁ ስትበደል። ምክንያቱም ሀገሩ ለነሱ የሚያስብ አይደለም። አሜሪካ ለምትንበላጠጭ አውሮፓ ምን ወንድ በደለኝ ምናምን አራት እግርሽን ብይ አልሰማም። ለምን መብት ያለበት ሀገር ላይ ራሷ መብቷን ታስከብር። መብት የሌለበት ሀገር ላይ እኛ ድምፅ እንሆናለን። እንዳንቺ አይነት ቆሾ ቆምቦሬ ድስታፍ እኔን አያስፈራራ። ምናልባት ሌሎች የሚፈሩሽ ካለ ንገሪያቸው። እኔ አላቅም። ሚኪ የሚፈራሽ ከሆነ ወይም ደግሞ ማንን የጠራሽው ጂጂ ትፈራሽ እንደሆነ ወረስ ማን የተጠራው? ሌላ ማን ነው ስም የጠራችው ምናምን እነሱን ንገሪያቸው። ዮኒ ማኛ ሞቴን እመርጣለሁ። ያውም ሴት እናቱ የወለደችው ወንድ አልፈረም። እንኳን እንዳንቺ አይነት ዝምባን ፈላጊ የሌለሽ እቺን ያህል ስሜታዊ ከሆንኩኝ ነጭ ቅማል ይመቻት። ነጭ ቅማልማ መደበሪያ ያገኘች አጣ ነበር መደበሪያ። ነጭ ቅማል ከሶሻል ሚዲያ ላይ ቅጥቅጥ አርጋችሁ አስወጧት። በስድብ ቤቷ ስትገቡ እጥብ አርጋችሁ ደሶ ይጋርዱ። ሴት ልጅ እናትነቷን አከብረዋለሁ። አንቺ ለእናትነት ያልታደልሽው አለሌ ሴተኛ ዳሪ ስለሆንሽ ነው። ወንድም ትለቅሚያለሽ፣ ሴትም ትለቅሚያለሽ። ሴትንም ላስላስ ታደርጊያለሽ፣ ወንድም ጋር ትሄጃለሽ። የአንቺ ችግር እሱ ነው። አይበቃሽም። ተግባባን? አይበቃሽም። ተግባባን? ያንን ነው የምለው። አንቺን የደገፉሽን ማንም የተቃወመ የለም። ዲስ ኖባዲ። ለምን ደገፋችኋት? ጆርዲን ለምን አገዛችኋት? ጆርዲን ለምን ከጎኗ አቆማችሁ? ምናምን ያለ አንድ ሰው የለም። እንደምታዩት ሚኪ ዝም ብሎ ራሷን ነው የሚረግጣት። ለምንድን ነው ሊያን የደገፈ? ተጠንቀቁ። ምንድን ነው የምትመስለው? አቫታር የመሰለች ሴት። አቫታር ሙቪውን አይታችሁታል? ሉክ ኢት አፕ። አቫታር ነው የምትመስለው። አቫታር በአበሻ ነው አቫታር የሚባለው። አቫታር ይባላል። አቫታር ኤሊያን የመሰለች ካክ እኛን ታስፈራራ። ኤሊያን ነው የምትመስለው እኮ አባቴ። እና አንቺ ስለተነካሽ ግብረአበር ይዤ እመጣለሁ ብትይ ከነ ግብረአበርሽ ነው አፈር መከተልሽ። ሞክሩኝ ግብረአበሮቿ እያወጣው አጥብሻለሁ። መደበሪያ እንደውም ሰሞኑን አተናል። አጀንዳ የለም፣ አጀንዳ አተናል። እንደውም ሰሞኑን አጀንዳ ባጣውበት ሰዓት ትመጫለሽ እንዴ? ምን አስበሽ ነው አንቺ ጎማ ነካሽ? ዳይኖሰር የመሰለች አጀንዳ ይዛ ትመጣ። እኔ ደግሞ ሲያቀብጠኝ ሰሞኑን አሪፍ ልጅ ናት፣ በቃ ለሴቶች ድምፅ ትሆናለች ምናምን በሚለው ክሬዲት ሰጥተዋል። ከዛ ሴት ለሴት እየተጣሉ እንዴት ነው ስለ ሴት ድምፅ የሚኮነው? ሴት ልጅ ተሰደበች ምን አባቷ ልትሆን? ሴት ልጅ አትመታ እንጂ አትሰደብ አይደለም። መረጋገጥ ትችላለች። ዋውነሽ በቀረሽ ተብለሽ ያደግሽ ስድብ ሊያመሽ ነው እንዴ? ከታባሽ ያመጣሽው እንትን ማለት ነው፣ መለፋደድ ነው። ተሰደበ ያለሽ ዝምባ እንዴ! በደንብ ነው የምትሰደቢው እንደ ስራሽ። አንቺ አሁን አቫታር ነው የምትመስለው፣ ቀንጨሮ
ስለዚህ አንቺ ጎማ ነካሽ ማኛው ስሙን ባጠሪ ጥሩ ነው። ቀጥላል እያየው ቀጥላል ቺን ለማለት ነው። በሱ ጆከርን ፈርታው አልሄድም